ይሄንን ይመስላል ኩኪው። አንዳንዱ ኩኪ ይሄንን ይመስላል። እንግዲህ በጣም ቀላል፣ በጣም ጣፋጭ፣ ቆንጆ ለልጆችም ለሌሎችም ሰዎች የሚሆን ጤናማ የሆነ የኩኪ አሰራር ነው። ወተት፣ ዘይት አይገባበት። ኩኪው ይሄን ይመስላል። በእንደዚህ አይነት ሁኔታ ነው ያቦካሁትኝ። ቤኪንግ ፓውደር፣ ቫኒላ፣ ስኳር፣ የተፈጨ አንድ እንቁላል እና ኩኪውን የሰራሁበት በዚህ ነው። ይሄንን ሙሉውን ነው የጨመርኩት። እኔ በራሴ መንገድ ነው ዲዛይን ያወጣሁት። ይሄን ይመስላል። ተዘጋጅቷል። ያው እዚህ ቪዲዮ አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር። ይሄ ቅቤ ነው። ኩኪ ልንሰራ ነው። የኩኪ መስሪያዎቹ ስኳር፣ እንቁላል፣ አስኳሉ፣ ቫኒላ፣ ቤኪንግ ፓውደር። አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር። እዚህ ጋር የዳቦ ቅቤ አለኝ። እዚህ ጋር እንቁላል አለኝ። ቤኪንግ ፓውደር፣ ቫኒላ፣ ስኳር። የሁላችሁ ኩኪው ይሄን ይመስላል። ይሄን ቪዲዮ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ በጣም ቀላል እጅግ በጣም ጣፋጭና ቆንጆ ቃና ያለው ኩኪ ነው። በቤታችን ውስጥ ልንሰራው የምንችለው ከፍርኖ ዱቄት ከኬክም ዱቄት ከላይ ያረኩት ላይክ ስኖ ነው። ስኳር፣ የተፈጨ ስኳር ነው። ይሄን ይመስላል። If you guys like this video, like, comment, subscribe, share. Thank you. ይህንን ቪዲዮ እንደምትወዱት እርግጠኛ ነኝ። ይህን ቪዲዮ ከወደዳችሁት ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ ይሁላችሁ። ይህንን ይመስላል ኩኪው። አንዳንዱ ኩኪ ይህንን ይመስላል። እንግዲህ በጣም ቀላል፣ በጣም ጣፋጭ፣ ቆንጆ ለልጆችም ለሌሎችም ሰዎች የሚሆን ጤናማ የሆነ የኩኪ አሰራር ነው።